ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በአማራ ክልል ያለውን ወቅታዊ ሁኔታ እንዲሁም በአጠቃላይ በኢትዮጵያ የአብይ አህመድ አገዛዝ ወደ ጦርነት ለመግባት እያደረገ ያለውን ዝግጅት በተመለከተ የደረሱንን መረጃዎች ወደናንተ የምናካፍልበት የአንከር የመረጃ ክፍለ ጊዜ ነው ይዘን የቀረብነው። የአብይ አህመድ ወታደሮች ከፍተኛ ኪሳራ ባስተናገዱበት የወረታው ውጊያ የፋኖ ኃይሎች በርካታ የጦር መሳሪያዎችንና ተተኳሾችን መማረካቸው ተመልክቷል። በሌላ በኩልም የአብይ አህመድ አገዛዝ ወደ ሰሜን ኢትዮጵያ ጦር ሰራዊቱን እያንቀሳቀሰ እንደሆነ በምስል ተደግፈው የሚወጡ መረጃዎች ያመለክታሉ። ከሁሉም የጦር ማሰልጠኛ ካምፖች ሰራዊቱ በከፍተኛ ቁጥር በካሚዮኖች ተጭኖ ወደ ሰሜን እየተጓዘ እንዳለ ነው ለማወቅ የተቻለው። ይበንዲ እንዳለም በአላጌም በጦር ኃይሎች በሐረር አካባቢ የቁስለኞች ክምችት እንደሚታይ ነው ከደረሱን መረጃዎች ለማወቅ የተቻለው። በአገዛዙ መንደር የፈጠረውን ድንጋጤ በተለያየ መረጃ ምንጮች እንዳረጋገጥ ነው የሚቋቋሙት አይደለም። መፍትሄም የሚያገኙለት በራሳቸው ጊዜ ትቶ ለመውጣትም ጊዜው የረፈደባቸው ይመስላል። ከዚህ በኋላ እድል ከአብይ አህመድ ጎን እንደማትሆን በብዙ ነገሮች እየታየ ይገኛል። የአካባቢ ሚሊሻና አድማ በታኝን ብቻ ያሰለፈ ከፊት ለፊት የአማራውን ክልል ጦርነት እገፋዋለሁ ብሎ የቀየሰበት አዲሱ ስልቱም እንደዚሁ ከፍተኛ ኪሳራ እያደረሰበት እንደሚገኝ ነው። በሌላ በኩል ከኤርትራና ከትግራይ ኃይሎች ጋር ጦርነት ውስጥ ለመግባት ያው በይፋ ጦርነት ውስጥ እንዳሉ የአማራ ክልል ምስለኔ አስተዳደር ሰላምና ጸጥታ ቢሮ በመግለጫው አስታውቋል። ለዚህ ጦርነት እንግዲህ አብይ አህመድ ያለ የሌላ ኃይሉን በሙሉ ከየማሰልጠኛው ካምፕ እያሳፈረ ወደ ሰሜን ኢትዮጵያ በማጉረፍ ላይ ይገኛል። ሐዋሳ ጀምሮ ባሉት መንገዶች ላይ ቁጥራቸው ምናልባት ከ40 እስከ 60 የሚሆኑ ግዙፍ ካሚዮኖች ወታደሮችንና መሳሪያ ጭነው ወደ አዲስ አበባ አቅጣጫ ከዛም ተሻግረው ወደ ሰሜን ሲጓዙ እንደነበረ ነው የአይን እማኞች የገለጹልን። የመከላከያ ሰራዊት ጥሪ አድርጓል። የተሰናባች የመከላከያ ሰራዊት አባላት የተቀነሱ በጡረታም በሌላ መልኩ ከሰራዊቱ የተለዩ በሙሉ ዳግም ዘማች ሆነው እንዲመዘገቡ ነው ጥሪ ያደረገው። የኦሮሚያ ክልል ለብቻው ጥሪ ማድረጉን ከሰሞኑ ተገልጿል። ቁስለኞች በቶሎ ከማገገሚያ ካምፖች ውስጥ ከሆስፒታሎች ውስጥ እንዲወጡ በአስገዳጅ ሁኔታ ተፈጻሚ እየተደረገ እንዳለም ሰምተናል። በአሁን ሰዓት በጦር ኃይሎች ሆስፒታል ሁሉም አልጋዎች በቁስለኛ መያዙንና ሲቪል ታካሚዎችን እንደማስተናግዱ ተገልጿል። በሐረር በአላጌ እንደዚሁ በተመሳሳይ ከፍተኛ የቁስለኞች ቁጥር እንዳለ ነው ለማረጋገጥ የተቻለው። በአጠቃላይ አብይ አህመድ በሰሜን ኢትዮጵያ ለሚያፈነዳው ጦርነት የተለያዩ ዝግጅቶችን እያደረገ እንደሆነ ነው ምልክቶችን እያየን ያለ ነው። አሁን በቀጥታ ወደ ዘውትር ተሳታፊያችን በማምራት በእለቱ ያሉትን የአውደ ውጊያ ውሎችን ያካፍለናል። መልካም ቆይታ። ብዛት ያለው የጦር ተሽከርካሪዎች ከአፋር ክልል ተነስቶ የአገዛዝ ጦር ጭፍራን በማቋረጥ ወደ ወልዲያንም እንዲሁ በማቋረጥ ወደ ላሊበላ ሲጓዝ የነበረ በርካታ በዙ 23 በመድፍ በፒፒ ታንኮች ታጅቦ ወደ ላሊበላ ሲንቀሳቀስ የነበረ የአገዛዙ ጦር በፋኖ ኃይሎች የደፈጣ ጥቃት በተለይ የሚኒሊክ ዕዝ የአሳምነው ክፍለ ጦር ሳንቃ ከተማ አቅራቢያ ሲደርስ ከበባ በመፈጸምና በተለያየ ቦታ በመቁረጥ ጉዳት ከማድረሳቸው በተጨማሪ አብዛኛው ሰራዊት መደምሰሱን ነው መረዳት የተቻለው። በዚህ አካባቢ እንዲሁም ገነቴ በምትባለው ከተማም እንዲሁ የፋኖ ኃይሎች ጥቃት ሰንዝረው በአገዛዙ ጦር ላይ ጉዳት እንዳደረሱ ነው መረጃዎች እያመላከቱ የሚገኙት። በሌላው አቅጣጫ እንዲሁ በእብናት በለሳ በደራ እስቴ ስማዳ ጨምሮ በደቡብ ጎንደር የሚገኙ 18 ወረዳዎች ላይ የፋኖ ኃይሎች ጥቃት ሰንዝረው አንዳንድ ቦታ ላይ የአገዛዙ ጦር በመከበቡ ምክንያት ለቆ ወደ ወረታውርና ወደ ወረታ ከሸሸ በኋላ እነዚህን 18 ወረዳዎች መቆጣጠራቸው ይታወቃል። በእነዚህ ከተሞች ላይ ያለው የሚሊሻ ኃይል የአማራ ፋኖ ብሔራዊ ንቅናቄ ባወጣው አዋጅ መሰረት እጅ በሰላማዊ መንገድ እየሰጡ እንደሆነና ትጥቃቸውን ይዘው ወደ ቤተሰቦቻቸው እንዲሄዱ ፍላጎት ያላቸው ከፋኖ ኃይሎች ጋር ሆነው አገዛዙን ለመውጋት ፍቃደኛ የሆኑትን ብቻ የተወሰነ ስልጠና በመስጠት ወደ ፋኖ ኃይሎች የተቀላቀሉ እንደሆነ፣ ነገር ግን አብዛኛው በደቡብ ጎንደር የሚገኘው የሚሊሻ ኃይል ፈርሶ የፋኖ ኃይሎችን መቀላቀሉን ነው መረጃዎች እያመላከቱ የሚገኙት። ብልሃት የተሞላበት አዋጅ በማውጣት ከፍተኛ ቁጥር ያለው ሰራዊት ወደ ፋኖ ኃይሎች እንደተቀላቀለ ነው መረጃዎች እያመላከቱ የሚገኙት። መሳይ በጣቁሳና በአለፋ ወረዳ እንዲሁ በደልጊ ከተማና በሻውራ ከተማ የነበረው የአገዛዙ ጦር በተለይ ከቋራ ደለጎ አካባቢ የነበረው ሰራዊት በእነዚህ በአራት ክፍለ ጦሮች ወደ ቋራ እና አለፋ አካባቢ የሚንቀሳቀሱ አራት ክፍለ ጦሮች በጋራ በአራት ቀን በፊት ባደረጉት ማጥቃት የቋራን አካባቢ ሙሉ በሙሉ ለቆ ወደ አለፋ ወረዳ ጋዝጌ ደንገልበር
አጸደ ማርያምና ሻውራ ከትሞ የነበረው ያገዛዙ ጦር ተከትለው በመምታት አሁን ከሻውራ ተነስቶ ድኩል አርባ ከተማ ላይ የተወሰነ መከላከል ቢያደርግም የፋኖ ኃይሎች ተከትለው በመምጣት ድኩል አርባ ከተማን አስለቀው አሁን ወደ ደርጂ ከተማ ከሸሸ በኋላ አሁን ስንቁን እና ጓዙን ጠቅልሎ ወደ ጎንደር ከተማ በሽሽት ላይ እንደሆነ መረጃዎች ያመላክታሉ። እንግዲህ የአለፋና የጣቁሳ ወረዳ አመራር ባገኘው አጋጣሚ በትንንሽ ጀልባዎች ኮንትራት በመያዝ ወደ ባህር ዳር ወደ ቁንዝላ ወደ ተባለው ወደ ደሴቶች አካባቢ ሽሽት ላይ መሆናቸውን ነው መረጃዎች እየደረሱ ያሉት። በአማራ ክልል አጠቃላይ ከሰሞኑ እየተደረጉ ባሉ ውጊያዎች የአገዛዙ ጦር አጠቃላይ የውጊያ መዛባት እንደደረሰበት ነው መረጃዎች እያመላከቱ የሚገኙት። መሳይ